ለዚህ ክረምት የሚሆን ግሎ አፕ ቻሌንጅ እየፈለጋችሁ ነው? ይሄ ግሎ አፕ ቻሌንጅ በተለይ ለተማሪዎች እጅግ በጣም ነው የሚጠቅማችሁ። ገርሊ ዞን ላይ እንግዲህ መጋቢት ላይ ጀምሮ የ6 ወር ግሎ አፕ ቻሌንጅ አለ። ግን ደግሞ አሁን እቺን 2 ወር ደግሞ በደንብ ጠንክረን የምንሰራበት ወር ስለሆነ ጆይን አድርጉን። እንደምታዩት ቴሌግራም ላይ የራሳችንን ፔጅ ከፍተን በየሳምንቱ በየቀኑ የሚሰሩ ዴይሊ ታስኮችን እዛ ላይ ፖስት እያደረግን እየተንቀሳቀስን እንገኛለን። አሁን 5ኛ ወራችን ላይ ደርሰናል ነው የምላችሁ፣ ያለምንም ማቋረጥ። ለዛ ነው ይሄ ፔጅ ዘ ፐርፌክት ፕሌስ ነው እምላችሁ። ስለዚህ አሁን በዚህ በ5ኛ ወር ላይ እየሰራን ያለ ነው እናንተም ጆይን እንድታረጉን የምንፈልገው የራሳችንን ኢነርጂ እና ኢንቫይሮንመንታችንን ማስተካከል ላይ ነው እየሰራን ያለ ነው። አካባቢያችንን ኦርጋናይዝ ማድረግ፣ ማጽዳት፣ ሰልፍ ኬር ላይ መስራት፣ የተለያዩ ፊዚካል ኤክሰርሳይሶችን መስራት፣ ውሃ መጠጣት፣ ሶሻል ሚዲያ ስክሮሊንግ መቀነስ፣ እንቅልፋችንን በአግባቡ መተኛት እና ቶክሲክ የሆኑ ፍሬንድሺፖችን ካጠገባችን ማራቅ። ምክንያቱም አሁን በዚህ ሰዓት ሰላምና ሰላም ብቻ ነው የሚያስፈልገን፣ ከውስጥም አካባቢያችንም ያለውንም ማለት ነው። ሰላማችንን በምንም ተአምር ማስነካት የለብንም፣ ፕሮቴክት ማድረግ አለብን። ስለዚህ እንዳልኳችሁ ቴሌግራም ፔጅ ላይ በየሳምንቱ ታስኮቹ ስለሚለቀቁ ገብታችሁ ቼክ ማድረግ እንዳትረሱ። በዚህ ክረምት አብረን እምር ዝንጥ እንበል።